ወደ 95% የሚሆኑ ወንዶች ብልትን የሴትና የወንድ ብልት በመገናኘት በሚፈጠር ተራክቦ እርካታ ጫፍ ወይም ኦርጋዝም ላይ ይደርሳሉ። 70% የሚሆኑ ሴቶች በግብረ ስጋ ግንኙነት እርካታ ጫፍ እንደማይደርሱ ጥናቶች ይጠቁማሉ። ከመቶ ሴቶች ወደ 70 የሚሆኑት እንግዲህ ኢማጂን ይታያችሁ አይጨርሱም። ወንድና ሴት ስንመለከት የወንዶች የነርቭ ኢንዲንግ ይሄ በጣም እርካታ ላይ እንዲደርሱ ወይም ኦርጋዝም ወይም የመጨረሻ የወሲብ ስሜት ላይ እንዲደርሱ የሚያደርጋቸው ነርቭ ኢንዲንጎች ግላንስ የሚባል የወንዱ የብልቱ ጫፍ ላይ አካባቢ ነው ያለው። የሴትን ብንመለከት ግን እንደዛ አይደለም። አሁን ለምሳሌ ኢንተርኮርስ ወይም ግብረ ስጋ ግንኙነት ወደ 95% ይሄ ጥናት የተሰራው ያው በዓለም አቀፍ ደረጃ ነው። መመሳሰል እንደሚኖር ይታወቃል። ወደ 95% የሚሆኑ ወንዶች ብልትን የሴትና የወንድ ብልት በመገናኘት በሚፈጠር ተራክቦ እርካታ ጫፍ ወይም ኦርጋዝም ላይ ይደርሳሉ። ሴቶች ግን 70% የሚሆኑ ሴቶች በተራክቦ ወይም በግብረ ስጋ ግንኙነት እርካታ ጫፍ እንደማይደርሱ ጥናቶች ይጠቁማሉ። ከመቶ ሴቶች ወደ 70 የሚሆኑት እንግዲህ ኢማጂን ይታያችሁ አይጨርሱም። ለምን ተብሎ ጥናት ሲካሄድ የሴቶች ብልትና የወንዶች የሪፕሮዳክቲቭ ኦርጋን ወይም የስነ ተዋልዶ አካሎቻችን ብናይ ይለያያሉ። የወንድ እንዳልኩት ጫፍ ላይ ነው፣ የብልቱ ጫፍ ላይ ነው። ስለዚህ በቀላሉ በሚገናኝበት ሰዓት ከሴቷ ጋር ወደ እርካታ ወይም ሊጨርስ ይችላል ማለት ነው። ሴቷ ግን ከቫጃይናል ኦፕኒንግ ወይም የብልት ቀዳዳ ላይ ሳይሆን ያለው ከላይ ክሊቶሪስ ወይም ቂንጥር የሚባለው አካባቢ በዚህ ምስሉ ላይ እንደምታዩት ማለት ነው። እሱ ጋር ነው ብዙ ነርቭ ያላት። ስለዚህ እሱ ከላይ ነው እንጂ ማለት ከብልት ከንፈር በተወሰነ ኢንች በላይ የምትገኛች ፓርት ናት እንጂ ብዙ ነርቭ ኢንዲንግ ያለችው እዚህ ቫጃይና የሚባለው ይሄ የብልት ኦፕኒንግ አካባቢ አይደለም ማለት ነው። በዚህ ምክንያት ብዙ ሴቶች በተራክቦ ወቅት ወይም በግብረ ስጋ ግንኙነት ወቅት እንደማይጨርሱ ጥናቶች ይጠቁማሉ። እንደውም ይህንን ለእናንተ ለማቅረብ የተወሰኑ ቪዲዮዎችን እና የተወሰኑ ጽሁፎችን ሳነብ ብዙ ሴቶች ሁላ ለምንድነው ማልጨርሰው ጤነኛ አይደለሁም ወይ ሪፕሮዳክቲቭ ሄልዝ የስነ ተዋልዶ ችግር አለብኝ ወይ ብለው ብዙ ሴቶች ግራ እንደሚገባቸው ኢትዮጵያ ውስጥ ብቻ ሳይሆን እንደው የተባሉ ሰለጠኑ የተባሉ ሀገራት ላይ ራሱ ብዙ ሴቶች ጥያቄ እንደሚፈጥርባቸው ጥናቶች ጠቁመዋል። የሚገርማችሁ እንደውም አንዳንዶች ዘይሮን ኢቭን ነው ይጨርሱ አይጨርሱ ሴቶች አያውቁም። በቃ የፍቅር አጋራቸው ይሄ የትዳር አጋራቸው ከጨረሰ ዛስት በቃ ጨርሷል ብለው ነው የሚያስቡት። የኛ ሪፕሮዳክቲቭ ጤንነት የኛ የስነ ተዋልዶ ጤንነት ብቻ ሳይሆን አጠቃላይ እንትኑ ፊዚዮሎጂ አሰራሩን በደንብ የገባን አይመስለኝም። አይደለም ወንዶች ሴቶች ራሱ ስለኛ የስነ ተዋልዶ ጉዳይና እርባታ የመራቢያ አካላት አሰራር በደንብ ባለማወቃችን ምክንያት ብዙዎቻችን ለግራ መጋባትና በፍቅር እንትናችን ደግሞ ህይወታችን ደስተኛ ያለመሆን ያለመርካት ነገር ይታያል ማለት ነው። ስለዚህ እንዳልኳችሁ ይሄ በዋነኝነት ክሊቶሪስ ወይም ቂጥር የተባለችው የሴት መራቢያ አካል ናት እንጂ ብዙ ነርቭ የያዘችው እዚህ ጋር በሚፈጠር የብልት መገናኘት አብዛኛው ሴት አጨርስም ማለት ነው። ስለዚህ ምን እናድርግ ከተባለ ወንዶች ማወቅ ያለባቸው እንደውም ምን ይላሉ ብዙ ጥናቶች በዚህ ምክንያት ወንዶች ለምንድነው ሴት ማጨርሱ በጣም ትቆያለች ወይም ደግሞ የሆነ ችግር አለባት ሚስቴ ምናምን ብለው እንዲያስቡ ይገደዳሉ። እውነታው ግን ሌሎችም ሴቶች አብዛኛው ሴቶች መጨረስ አለመጨረሳቸው ስለማያውቁ ነው እንጂ አብዛኛው ሴት በኖርማል እዚህ ጋር በብልት ኦፕኒንግ ወይም ቫጃይናል ይሄ ክፍተት ባለው በሚደረግ መነካካት ወይም ግብረ ስጋ ግንኙነት ሴት ልጅ አጨርስም። ስለዚህ ይህችኛዋ ፓርት ወይም ክሊቶሪስ ወይም ቂንጥር የተባለ እሱ አካባቢ መነካት አለበት ወይም ፎርፕሌይንግ መጀመሪያ ከመጀመር በፊት እሱ በደንብ መዳሰስ አለበት፣ መነካካት አለበት። እሱ ፓርት ላይ ነው በጣም ወሳኝ የሆነ ጉዳይ ያለው ማለት ነው። እንደውም ጥናቱ እንደሚያመለክተው አብዛኞቹ ይቺ አካል ስትነካ ነው በቃ ኦርጋዝም ወይም የስሜታቸው ጡዘት አልቆ የሚጨርሱት ወይም
እርካታ ጫፍ ላይ የሚደርሱት ማለት ነው ሴቶች። ስለዚህ እንግዲህ ይሄንን ልዩነት ካስረዳኋችሁ ለምንድን ነው ታዲያ አብዛኛው ሴት ማጨርሰው ካልኳችሁ፣ አንደኛ ይሄኛውን ልዩነት አለመረዳት ነው። ወንዶችም አታውቁትም፣ ሴቶችም የራሳችንን አካል በቅጡ አናውቅም። ሌላኛው ደግሞ ብናውቅ ራሱ በተለይ ደግሞ በዋነኝነት አንደኛ የትምህርት ጉዳይ ነው። ሴት ልጅ በተማረች ቁጥር ነፃ የመሆንና በራስ መተማመን የማጎልበት ነገር ይታያል። በራስ መተማመኗ ዴቨሎፕ ሲያደርግ ደግሞ ነው ይሄንን ነው የምፈልገው፣ እንዲህ ስታደርገኝ አይመቸኝም፣ እንዲያርግልኝ ብላ የፍቅር አጋሯን የትዳር አጋሯን የመጠየቅ ነገር ይኖራል። ስለዚህ የመጀመሪያው የአመለካከትም ይሄ ያለመማርም ጉዳይ የሴት ልጅ የወሲብ ህይወት ላይ የራሱ የሆነ ጫና አለው። እንዳጨር ማለት አስባችሁታል እንግዲህ ሴት ልጅ ስትማር ነው ኮንፊደንት የምትሆነው። ስትማር የራሷን ነገር ታውቃለች ማለት ይሄንን ስታውቅ ነው መጠየቅ ነው የምችለው።